ሰላም እንዴት ናችሁ? ውድ የአርሰናል ደጋፊዎች በሙሉ ዛሬ የተለያዩ የአርሰናል መረጃዎችን ይዘን መጥተናል። የጉዳት ዜናን ጨምሮ የተለያዩ የቀድሞ የአርሰናል እንዲሁም ደግሞ የተለያዩ የፕሪሚየር ሊግ ሌጀንዶች የሰጡት አስተያየት አለ ስለ አርሰናል። እንዲሁም ደግሞ አንቶኒን ሴሜንዮ የማንቸስተር ሲቲ አጥቂ ስፍራ ተጫዋች ስለ አርሰናል የሰጠው አስተያየት አለ ከትላንትናው የፉላም ድል በኋላ በተለይም ማንቸስተር ሲቲ ፉላም 3-0 ካሸነፈው በኋላ የሰጠው አስተያየት አለ ምን አለ የሚለውን ጉዳይ እስከ መጨረሻው ድረስ የምትከታተሉ ከሆነ የምታገኙ ይሆናል። እስከ መጨረሻው ድረስ እንድትከታተሉ ላይክና ሰብስክራይብ እንታደርጉን ስንል በትህትና እንጠይቃለን። በተለይም ይሄንን ቪዲዮ ላይክ አድርጋችሁ ጀምሩ ከሆነ ለብዙ ሰው ሪከመንድ ያደርጓል ይሄንን ቻናል ዩቲዩብ። ስለዚህም ውድ አድማጭ ተመልካቾቻችን የመድፈኞቹ ቤተሰብ በሙሉ ይሄንን ቪዲዮ ስንጀምር ሁላችንም ላይክ አድርገን እንጀምር ስንል በትህትና እንጠይቃለን። እንዲሁም ደግሞ የእናንተው የራሳችሁ ቻናል ስለሆነ ሰብስክራይብ በማድረግ የቻናል እንዲያርግ አግዙን ስንል በትህትና እንጠይቃለን። በቀጥታ ወደ መረጃዎቻችን ስናመራ የመጀመሪያ መረጃችን የሚሆነው የሩድ ጉሊት አስተያየት ነው። ይህ ኔዘርላንዳዊ የቀድሞ ተጫዋች ሩድ ጉሊት ስለ ዩሪየን ቲምበር የሰጠው አስተያየት አለ። አርሰናል ውስጥ በጣም የምወደው ተጫዋች ዩሪየን ቲምበርን ነው። እሱ በጣም ጠንካራ ነው። የሚያደርጋቸው ነገሮች ሁሉ አሳማኝ ናቸው። በአሁኑ ሰዓት በአርሰናል መከላከል ውስጥ ቋሚ ተሰላፊ ለመሆን የግድ ጎበዝ መሆን አለብህ። እሱ ደግሞ በሊጉ ካሉ ምርጥ ተጫዋቾች አንዱ ነው። በጣም የማደንቀውና በጣም የምወደው ተጫዋች ነው። አርሰናል እንደዚህ እንዲለወጥ ካደረጓቸው ምክንያቶች መካከል ዩሪየን ቲምበር በግንባር ቀደምነት ላነሳ እወዳለሁ። ዩሪየን ቲምበር ብቻ አይደለም፣ ዊሊያም ሳሊባም፣ ጋብርኤል ማጋሌሽም ሆነ በተቃራኒ በኩል የሚሳለፉት ተጫዋቾች ማለት በግራ ተመላላሽ በኩል ማለት ነው የሚሰለፉ ተጫዋቾችም በተመሳሳይ እጅግ በጣም ወጥነት ያላቸው እጅግ በጣም የሚያስገርሙ ተጫዋቾች ናቸው። አርሰናል በተከላካይ ስፍራ የሚጫወቱ ቋሚ ተጫዋቾች አሉት፣ በጣምም ጎበዝ ናቸው። ከዛ በተረፈ ደግሞ በቤንች ላይ የምታዩት ተከላካዮች እጅግ በጣም ያስገርማሉ። ለምሳሌ በዚህኛው የዝውውር መስኮት ያስፈረሟቸው እንደነ ሞስኬራ፣ ሂንካፔ የመሳሰሉ ተጫዋቾች እጅግ በጣም የሚያስገርም ብቃት ነው ያላቸው። ቤን ዋይትም በተመሳሳይ እጅግ በጣም የሚያስገርም ብቃትን እያሳየ ይገኛል። አርሰናል በመከላከሉ ረገድ እጅግ በጣም የማይታማ እንደሆነ በተደጋጋሚ እያስመሰከረ ይገኛል እያለ ይገኛል። እንግዲህ ሩድ ጉሊት እውነቱን ነው። እንግዲህ በተለይም በአርሰናል ቤት በጣም ጠንካራ ከሚ ባሉ ስፍራዎች መካከል ከአማካኙም ከአጥቂውም ከየትኛውም ቦታ ማለት ነው የተከላካይ ስፍራው ነው። በተለይም ባለፉት ውድድር አመታቶች ትንሽ ጎል ከተቆጠሩባቸው ቲሞች መካከል ሌላው ዋንጫ እየበላ ሊቨርፑል ዋንጫ እየበላ ሲቲ ዋንጫ እየበላ ነገር ግን አርሰናል ነበር ጥቂት እየተቆጠረበት የነበረው። አሁን ላይ ደግሞ እጅግ በጣም ተሻሽሎ ማጥቃቱንም በሚገባ አሻሽሎ መከላከሉን ደግሞ በሚገባ እያሻሻለ ይገኛል። በተለይም የውድድሩ መጀመሪያ አካባቢ አርሰናል ጎል መቆጠር የማይታሰብ ነበረ። በአርሰናል ላይ ጎል ማስቆጠር ምናምን የማይታሰብ ነበር። ሁላ ሲታይ የነበረው በሹቶን ታርጌት ነበር፣ ኢላማውን በጠበቀ ነበረ ሲታይ የነበረው አርሰናል ጎልን ያስቆጠረው። ከዛም በኋላ ደግሞ ቨርስስ ተቃራኒ ቡድኖች ሹቶን ታርጌት የሞከሩት ነበረ ሁላ ሲታይ የነበረው ማለት ነው። ነገር ግን አሁን ላይ እንደውም ሊጉ በጣም እየከበደ በመምጣቱ እንዲሁም ደግሞ ተደጋጋሚ የሆነ ጫና መብዛቱ ጉዳትም እያስተናገዱ ስለሚገኝ ተጫዋቾቹ ያው አሁን ላይ ትንሽ ጎል የገባበት ሆነ እንጂ ወይም ደግሞ ሹቶን ታርጌት ብዙ እየተደረገበት ሆነ እንጂ በጣም የተለየውን አርሰናልን ነበር ስንመለከት የነበረው። ከዚህ በኋላም ያ የሚቀጥል ይመስላል። በተለይም ደግሞ ዩሪየን ቲምበር እጅግ በጣም ምርጥ ተጫዋች እንደሆነ በአሁኑ ሰዓት ላይ ሩድ ጉሊት እየገለጸ ይገኛል። እውነቱን ነው። እንግዲህ በፕሪሚየር ሊጉ ምርጥ የሚባል ብቃትን ነው እያሳየ የሚገኘው። ቀጣዩ ደግሞ መረጃችን የሚሆነው የቀድሞ የማንቸስተር ዩናይትድ ተጫዋች የሆነው ፖል ስኮልስ የሰጠውን አስተያየትን ነው የምናገኘው። አርሰናል ለሚቀጥሉት ዓመታት ሊጉን በበላይነት ይቆጣጠራል ብዬ አላስብም እያለ ይገኛል ፖል ስኮልስ። እንደ ማንቸስተር ሲቲ እንዴት ነው የምናሸንፋቸው የሚያስብል አስፈሪ ብቃት አላየሁባቸውም። እግር ኳስ በፍጥነት ይለወጣል። ሊቨርፑልን ብዙ ገንዘብ አውጥተው ለዓመታት የበላይ ይሆናሉ ተብሎ ነበር፣ ግን ያ አልሆነም። አርሰናልም አሁን ላይ እጅግ በጣም አስፈሪ ቡድን ቢመስልም ነገር ግን በቀጣዮቹ ዓመታት ያ የሚቀጥል አይመስለኝም። ምክንያቱም ደግሞ ቀጣዮቹ ዓመታት ቡድኖች ራሳቸውን በሚገባ እያሻሻሉ ነው የሚሄዱት። አርሰናል ደግሞ ያንን የሚያደርግ አይመስለኝም እያለ ይገኛል። እንግዲህ ምን አይነት አስተያየት እየሰጡ እንደሆነ በተለይም ከእውቀት የራቁ ናቸው የሚባል ሁላ እያሉ ይገኛሉ። የአርሰናል ቅርብ የሆኑ ሰዎች በተለይም ስለ አርሰናል የሚቆረቆሩ ሰዎች
የማንቸስተር ዩናይትድ የቀድሞ ተጫዋቾች ካሜሮ የላቸውም ምንድነው አስተያየታቸውላ ተብሎ በተለይም በኢትዮጵያ ውስጥም ያሉ ጋዜጠኞች በውጭም ያሉ ጋዜጠኞች በተለይም እየወረዱባቸው ነው የሚገኙት በእነዚህ ላይ በቀድሞ የማንቸስተር ዩናይትድ ተጫዋቾች ላይ በተለይም ከሊቨርፑል ብናነሳ እነ ጄሚ ካራገር አሉ። ከማንቸስተር ዩናይትድ ደግሞ ሁሉም ማለት በሚቻል ሁኔታ በጣም መጥፎ አስተያየትን ነው የሚሰጡት ስለ አርሰናል ማለት ነው። እንግዲህ ገና ውድድር አመቱ ቀጣይነት የለው እንግዲህ አይታወቅ። ቀጣይ አመት አርሰናል ማንን ያስፈርም ማንን እነ ሮድሪጎን የመሳሰሉ ክላስ ተጫዋቾች እነ ጁሊያን አልቫሬስ የመሳሰሉ ክላስ ተጫዋቾችን አስፈርሞ ይበልጥ አሁንም ዶሚኔት አድርጎ ሊጉን የሚያሸንፍበት እድል ቢመጣስ ምንም ነገር ሳያውቁ አሁን ግን የሚሰጡት አስተያየት በቃ የማረባ ነገር ነው። በጣም እኔ እንጃ ለአርሰናል ያላቸው ጥላቻ እጅግ በጣም ይለያል። እኔ በኢትዮጵያ ውስጥ ያሉ የማንቸስተር ደጋፊዎች የሚመስሉኝ ነበር። ነገር ግን የውጭም ያሉ የማንቸስተር ዩናይትድ የቀድሞ ተጫዋቾችም እንግዲህ የሚሰጡት አስተያየት እጅግ በጣም የሚያስቅ ጉዳይ ነው። በተለይም በጣም ቡድናቸውን አያዩም፣ ከዛም በኋላ ቡድናችንን ይተቹብናል። እጅግ በጣም የማይሆን ነገር ነው እያደረጉ የሚገኙት። የሚሰጡት አስተያየት እጅግ በጣም እያስተዛዘበን ነው የሚገኘው። ከዛም በኋላ ደግሞ ቡድናቸው ደግሞ ከአርሰናል ይሻላሉ ብላችሁ ብታዩ ያው ነው። እንደውም የአርሰናል በጣም የተለየውን አርሰናል ነው እየተመለከተን የምንገኘው። በእርግጠኝነት መናገር የምንችለው ደግሞ የሚቀጥለው የውድድር ዓመትም በዚሁ ብቃታችን የምንቀጥል ይመስለኛል። አሁን ላይ የትኛውም ተጫዋች እናስፈርም ብንል የምናስፈርምበት ፖቴንሻል ላይ ነው ያለ ነው ማለት ነው። አሁን ላይ አቅማችን ያለ በቃ የምንከፍል ከሆነ ማንም ይመጣል። ማንቸስተር ዩናይትድ ዮኮሬስ እምቢ ብላቸዋል፣ ሌሎቹም ተጫዋቾች እምቢ ብሏቸዋል። እንግዲህ ሲቲም እንግዲህ እንደዛው ሊቨርፑልም እንደዛው እነ ዙቢሜንዲ ብሏቸው ወደ አርሰናል እንደመጣ ይታወቃል። ስለዚህም አሁን ላይ ገንዘብ ይክፈል እንጂ አርሰናል እምቢ የሚልበት ምንም አይነት ምክንያት የለም ተጫዋቾች ማለት ነው። ስለዚህም በእርግጠኝነት በክረምቱ የዝውውር መስኮት ያለብንን የክሬቲቪቲ ችግር ያለብንም የቀኝ ተመላላሽ ችግር የግራም ተመላላሽ ችግር የክንፍ መስመር ተጫዋቾች ችግርን በሚገባ ይቀርፋል ብዬ አስባለሁ። አርሰናል ገንዘብ ማውጣት ነው፣ ገንዘብ ደግሞ ያገኛል። እንደ ሻምፒዮንስ ሊጉ በርካታ ረጅም ጊዜዎችን ይጓዛል። በፕሪሚየር ሊጉ ዋንጫን የሚያሸንፍ ከሆነ ገንዘቦችን ያገኛል። የተለያዩ ስፖንሰርሺፕ ይመጣሉ ሻምፒዮን በሚሆንበት ሰዓት ላይ። ስለዚህም በእርግጠኝነት መናገር የምንችለው በሚቀጥለው የክረምቱ የዝውውር መስኮት ራሱን በሚገባ ያጠናክራል። በሚገባ ካጠናከረ ደግሞ የሚቀጥለው ዓመት ዶሚኔት የማያደርግበት ምንም አይነት ምክንያት የለም ማለት ነው። ምክንያቱም ደግሞ ሚኬል አርቴታ ብዙ ተጫዋቾች አሁን ላይ ማስፈረም አያስፈልጉም። 1-3-4 ተጫዋቾችን ነው የሚያስፈረሙ በእርግጠኝነት። በዛን ሰዓት ላይ ደግሞ አርሰናል የበለጠ እየተጠናከረ ይመጣል። ስለዚህም አሁን ላይ አርሰናል የሚያስቆሙ ቡድን በተለይም ከዘንድሮ ውድድር ዓመት በሚቀጥለው ውድድር ዓመት እጅግ በጣም ጠንካራ ነው አርሰናል የምንመለከት ይመስለኛል። የእናንተን ሀሳብ አስተያየት በኮሜንት ላይ አሳውቁኝ። ፖል ስኮልስ አስተያየት ግን እጅግ በጣም የሚያናድ ነው። ሌላኛው አስተያየቱን መስጠት የቻለው ደግሞ የማንቸስተር ሲቲው የክንፍ መስመር ተጫዋች አንቷን ሴሜንዮ ነው። በትናንትናው ዕለት እንግዲህ አንቷን ሴሜንዮ ኮከብ ተጫዋች ተብሎ መመረጥ ችሏል። ፉላሙን ባሸነፉበት ጨዋታ ከጨዋታው በኋላ ደግሞ አስተያየቱን መስጠት ችሏል። በህይወቴ ለመጀመሪያ ጊዜ ለፍጻሜ በመድረሴ በጣም ደስ ብሎኛል። ከአርሰናል ጋር መጫወት ህልም ይመስላል። እያንዳንዱ ተጫዋች የሚመኘውን አጋጣሚ በማግኘቴ እጅግ በጣም ደስ ብሎኛል። በፕሪሚየር ሊጉም እየተፎካከርን እንገኛለን። ፕሪሚየር ሊግ ነው የሚፈጠረው አይታወቅም። እነሱን በልጠን ሻምፒዮን የምንሆን ይመስለኛል። የነገውን ጨዋታ የማለት እንግዲህ በዛሬው ዕለት የሚደረገው የብሬንትፎርድና የአርሰናልን ጨዋታ ማለት ነው ቁጭ ብዬ ነው የማየው እያለ ይገኛል። እንግዲህ አሁን ላይ አንቶኒ ሴሜንዮ እንግዲህ በተለይም በተደጋጋሚ ሲናገር የነበረው የአርሰናል ደጋፊ እንደነበር ነው። አሁን ላይ ግን ያው ማድረግ አይቻልም። ልክም ነው። እንደ አንድ ተጫዋች ስታዩት ለሚጫወትበት ቡድን ነው እንግዲህ የሚደግፈው። አሁን ላይ ለማንቸስተር ሲቲ ዋንጫውን እንዲያሸንፍ እመኛለሁ እያለ ይገኛል። እንግዲህ ይህን ይመስላል የሰጠው አስተያየት አንቶኒ ሴሜንዮ። በእርግጠኝነት ግን የዘሩን ጨዋታ ቁጭ ብላ አየህም ቆመም ምንም አየኸውም አላየኸውም አርሰናል ከማሸነፍ ወደ ኋላ እንደማይል ልናገር ወዳለሁ። እንግዲህ ሌላኛው ደግሞ አስተያየቱን መስጠት የቻለው የቀድሞ ተጫዋቻችን ዴኒስ ቤርካምፕ ነው። ስለ ዋንጫ ፉክክሩ ነው የተጠየቀው። ይህ የቀድሞ ሌጀንዳችን ዴኒስ ቤርካምፕ ተጫዋቾቹ ስለ ባለፉት ዓመታት ስህተት ማውራት የለባቸውም። አርሴን ቬንገር ሁልጊዜ እንደሚለው እያንዳንዱ ጨዋታ እንደ ፍጻሜ ነው። በሚቀጥለው ጨዋታ ላይ ብቻ አተኩሩ። ሌሎች ቡድኖች አርሰናልን የሚረቱ አይመስለኝም። ምክንያቱም ደግሞ ሲቲም ቢሆን ነጥብ ይጥላል። አስቸጋሪ ጊዜ ገና ወደፊት ነው የሚመጣው። አሁን ላይ ብዙም አይቸገሩም ሁለቱም ቡድኖች። ነገር ግን ወደፊት ግን ይበልጥ ማንቸስተር ሲቲ የሚቸገር ይመስለኛል እያለ ይገኛል ዴኒስ ቤርካምፕ። እውነቱን ነው። እንግዲህ አሁን ላይ አርሰናል ከፊት ለፊቱ ያለው በተለይም የዛሬው የብሬንትፎርድ ጨዋታ በብዙዎች ዘንድ እየተፈራ ይገኛል። ነገር ግን አርሰናል በሴት ፒስ ሆነ በኦፕን ፕሌይ ሆነ ከፔናልቲ ቦክስ ውጭ ሆነ ከፔናልቲ ቦክስ ውስጥ ሆነ
ኦንጎል ሆነ በተለያዩ መንገድ ጎል ማስቆጠር የሚችል ቡድን ስለሆነ አንድ ጎል ካስቆጠሩ በኋላ በሚገባ ይከፍታሉ ብሬንትፎርዶች። በዛ ሰዓት ላይ የሁለተኛውን የፕሪሚየር ሊጉን በሜዳው ሽንፈት ያስተናግዳል ብዬ አስባለሁ ብሬንትፎርድ። አርሰናል ይህንን ጨዋታ የሚያሸንፍበት እድል እጅግ በጣም ሰፊ ነው። በተለይም አርሰናል ከፊት ለፊቱ ያሉትን ጨዋታዎች ስንመለከት ቀላል ይመስላሉ በአንጻራዊነት። ለምሳሌ ከፊት ለፊቱ ያለው የፕሪሚየር ሊግ ብቻ እንመልከት። ከወልቭስ ጋር ይጫወታል፣ ከቶተናም ጋር፣ ከቼልሲ ጋር፣ ከብራይተን ጋር፣ ከኤቨርተን ጋር ያው ከባድ ነገር ቢመስልም ነገር ግን የዋንጫ ቡድን እስከሆንክ ድረስ ብራይተንን ልትሰጋ አይገባም፣ ኤቨርተንን ልትሰጋ አይገባም፣ ቶተናምን እንደዚህ በወረደበት ሰዓት ላይ ልትሰጋ አይገባም። ትንሽ ቼልሲ ነው እንጂ ቼልሲንም እንግዲህ እንደምናሸንፍ በእርግጠኝነት መናገር ይቻላል። በሜዳችን እንደማድረጋችን በኤምሬትስ እንደማድረጋችን በዚህ ውድድር ዘመን አንዴ ብቻ ነው የተሸነፍንበት። ስለዚህም ይህንን ጨዋታ በሚገባ እንደምናሸንፍ መናገር እንችላለን። ስለዚህም ከፊት ለፊታችን ያሉትን ጨዋታዎች የምናሸንፍ ከሆነ ጫናው ሙሉ ለሙሉ በሲቲ ላይ ይሆናል። አሁንም ደግሞ 3 ነጥብ ርቀት አለን። ከዛም በኋላ የዛሬውን ጨዋታ በእርግጠኝነት እናሸንፋለን። 3 ነጥብ ፕላስ ይሆናል። ከዛ 6 ነጥብ ይቀጥላል ማለት ነው። በዛን ሰዓት ላይ ሲቲ ተስፋ እየቆረጠ ይመጣል ማለት ነው። ዴኒስ ቤርካምፕም ያለው እውነቱን ነው። አሁን ላይ አርሰናል ትኩረት ማድረግ ያለበት በሚቀጥሉት ያሉበትን ጨዋታዎች ነው እንጂ በማንቸስተር ሲቲ ላይ ስላለፉት ዓመታት ውርደት ስለወረዱበት ጨዋታዎች ምናምን አይደለም ማሰብ ያለበት። አርሰናል አሁን ላይ ዋንጫና ዋንጫ በተለይም ስለ ቀጣዮቹ ጨዋታዎች አንድን ጨዋታ ጋር በኋላ ወደ አንዱ ጨዋታ ቀጥታ ማሰብ ያለባቸው እንደዛ ነው። ወደ ማንቸስተር ሲቲ ጨዋታ ወደ ትኩረታቸው መሳብ የለባቸውም ብዬ አስባለሁ። ዴኒስ ቤርካምም ያለው እሱን ነው። ኤቤሪቺ ኤዜም የሰጠው አስተያየት አለ። የተጫዋቻችን ኤቤሪቺ ኤዜ ስለ ሰሜን ለንደን ደርቢና ስለ ዋንጫው ጫና ጠይቆ ነበር። ከቶተንሃም ጋር የሚደረገውን የሰሜን ለንደን ደርቢ ጨዋታ ልዩ ጨዋታ ነው ሲል ገልጾታል። በጉጉት እጠብቀዋለሁ፣ ነገር ግን ትኩረታችን ሁልጊዜም በሚቀጥለው ጨዋታ ላይ ነው። እኔ እንዲህ ያሉ ከፍተኛ ጫና ያለባቸው ትላልቅ ጨዋታዎችን እወዳቸዋለሁ። ለዚህ ነው እግር ኳስ የምንጫወተው። አሁን ላይ ጫና የለብንም፣ ምክንያቱም ደግሞ አሁን ላይ በ6 ነጥብ እየመራ እንገኛለን። ሙሉ ፎከሳችን በጨዋታ ላይና በጨዋታ ላይ ብቻ ነው እያለ ይገኛል። እንግዲህ እውነቱን ነው። በጣም አጓጊ ጨዋታ ነው ቀጣዩ የሰሜን ለንደን ደርቢ በቶተንሃም ሜዳ የምናደርገው ጨዋታ ማለት ነው። በተለይም አሁን ላይ ኦልሞስት ከ2 ሳምንት በኋላ የምናደርገው ጨዋታ ነው። ይህንን ጨዋታ በጉጉት እየጠበቀው እንዳለ ነው እየገለጸ የሚገኘው። እንግዲህ በቶተንሃም ስቴዲየም የሚደረገው ይህ ጨዋታ በጉጉት እየጠበቀው ነው የሚገኘው። በመጀመሪያ ዙር የኤምሬትስ ጨዋታ ላይ በፕሪሚየር ሊጉ ማለት ነው ሃትሪክን መስራት እንደቻለ ይታወቃል። ኤቤሪቺ ኤዜ በቀጣዩ ጨዋታ ደግሞ የሚሰለፍበት እድል እጅግ በጣም ሰፊ እንደሆነ እየተነገረ ይገኛል። በተለይም ከሀቨርትዝ መጎዳቱን ተከትሎ ኤቤሪቺ ኤዜ ከዚህ በኋላ በዚህ ጨዋታዎች ላይ የሚጫወት ይመስለኛል። በተለይም በሚገባ ራሱን በነገው ዕለት በሚቀጥሉት ጨዋታዎች ራሱን በሚገባ ካሳየ በእርግጠኝነት የኦዴጋርድን ቦታ በሚገባ ነው ብልት የሚያደርግበት ብዬ አስባለሁ። ስለዚህ መልካም ሁሉ እንመኛለን። እኛ የምንፈልገው ኤቤሪቺ ኤዜም ሆነ ኦዴጋርድም ሆነ ሃቨርትዝ ተጎዳ እንጂ ሃቨርትዝም ሆነ ሜሪኖ ተጎዳ እንጂ ሜሪኖ ሆነ ማንም አስቆጠረ ማንም በዛ ቦታ ላይ ተሰለፈ ጥሩ ነገር ያሳዩን እንጂ ማንም ቢሰለፍ ችግር የለብንም። ኤቤሪቺ ኤዜ ደግሞ አሁን ባለው ሁኔታ ራሱን በሚገባ ማሻሻል አለበት። ራሱን ካሻሻላ ደግሞ ቤስት እንደሚሆን ያለምንም ጥርጥር መናገር እንችላለን። በዛሬው ጨዋታ ኤቤሪቺ ኤዜ ይሰለፋል። መልካሙን ሁሉ እንመኝለታለን። ሌላኛው ሴቱን መስጠት የቻለው ደግሞ ፖል ሜርሰን ነው። ይህ የቀድሞ ተጫዋቻችን ፖል ሜርሰን ስለ አርሰናል ተጠይቆ የሰጠው አስተያየት አለ። አሁን ጫናው አርሰናል ላይ ነው እያለ ይገኛል። ድንገት ጫናው ወደ አርሰናል ተመልሷል። የብሬንትፎርድ ጨዋታ በጣም አስቸጋሪ ነው። ብሬንትፎርዶች ዘንድሮ ሜዳቸው ላይ የተሸነፉት አንድ ጊዜ ብቻ ነው። አርሰናል ለማሸነፍ የችሎታውን ጥግ መጫወት አለበት። ሲቲ ጎል ሊቆጠርበት ይችላል ብዬ አላስብም። ከዚህ በኋላ ባሉት ጨዋታዎች ላይ በትናንትናውም ጨዋታ ተመልክተናል። አርሰናል ግን ጎል ያስቆጥራል ብዬ አላስብም። የሁለቱ ቡድኖች ልዩነት የመከላከል ጥንካሬያቸው ነው። ሲቲ ይቆጠርበታል፣ አርሰናል አይቆጠርበትም። ሲቲ ያስቆጥራል፣ አርሰናል ግን ብዙም አያስቆጥርም እያለ ይገኛል። ነገር ግን ይህንን ጉዳይ ሊያሻሽል ይገባል። አርሰናል በነገው ጨዋታ ለአርሰናል በጣም እንዲያሸንፍ እመኝለታለሁ፣ መልካም ሁሉ እመኝለታለሁ እያለ ይገኛል። የነገው ማለቱ ትናንትና ስለሰጠው ነው። የዛሬው ጨዋታ እንግዲህ እጅግ በጣም የሚጠበቅ ጨዋታ ነው። ነገር ግን አርሰናል ቢያንስ 2-0 ያሸንፋል ብዬ አስባለሁ። መልካሙን ሁሉ እኔም እመኛለሁ ለቡድኔ ለአርሰናል ማለት ነው። የእናንተን ሀሳብ አስተያየት በተለይም ስለ ብሬንትፎርድና ስለ አርሰናል ጨዋታ ሀሳብ አስተያየቶቻችሁን በኮሜንት ላይ ብታሳውቁኝ እጅግ ደስ ይለኛል። ስንት ለስንጠናቀቃል ብላችሁ ታስባላችሁ? በኮሜንት ላይ አሳውቁኝ። ለዛሬ ያዝንላችሁ ፕሮግራም ይመስል ነበር። እስከ መጨረሻው ድረስ ተከታተላችሁን ላይክ እና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። መልካም ጊዜ